ጅብ ልጅ ወልዳ ልጇ ገደል ይወድቅባታል እና እንዳታወጣው አቃታት። ሲጨንቃት እየሮጠች ማን ትመጣለች? ከቅዱስ ጳኩሚስ ናት። ሰው ሲበቃ በደንብ ስሙኝ በሞቴ ሰው ሲበቃ ምንድን ነው የሚሆነው መሰላችሁ? ሰው ሲበቃ እንኳን ከሰው ጋር ከአውሬ ጋር ይስማማል። ሰው ሲበቃ እንደዚያ እኮ ነው። ይደንቃል እኮ ሰው ሲበቃ። ለምን በሉኝ፣ ፍጥረታት የእግዚአብሔር ናቸው። የእግዚአብሔር ስለሆኑ የእግዚአብሔር የሆነን ሰው ያውቁታል፣ ሄደው ይወዳጃሉ። እና ሲጨንቃት ግልገሏን ማውጣት ሲያቅታት ከቅዱስ ጳኩሚስ ነው ሄደች። ኋላ እየሄደች ትገባና ባቱ ትወጣለች፣ ትገባና ትወጣለች። ልካ ና እንሂድ እያለች ነው፣ ልጄን አውጣልኝ እያለች ማለት ነው። ሂዶ ከወደቀችበት ግልገሏን አውጥቶላታል ማለት ነው። እንዲህ ያሉ ናቸው ቅዱሳን። ይህንን ታምር ለማድረግ የበቃው ቅዱስ ጳኩሚስ ግን በከፍተኛ የዝሙት ፈተና ተፈትኖ ነበር፣ ከዋሻ ውስጥ እየኖረ ማለት ነው። እዚህ ቅዱስ ሚካኤል በራእይ ተገልጦ የሚመራው ጳኩሚስ እንዲያውም ጅቢቱ ስትመጣ ምን እንዳለ ታውቃላችሁ? እግዚአብሔር አካሉን ብይና ከዝሙት አሳርፊው ብሎሽ እንደሆነ ባክሽ ብይኝ ብሎ ለምኗት ነበር። እስከዚህን ድረስ መከራ ይደርስባቸዋል አባቶቻችን። ውእቱሰ ይነውም፣ ክርስቶስ ደግሞ ዝም። ይህ ሁሉ ችግር ሲደርስብን አንተን ብለን መንነን፣ አንተን ብለን ሐዋሻ ተቀምጠን ዝም። እንደው ጹጻነ ሃይማኖት ምን ያፈራከሙ መከራውን ታተርፉበታላችሁ እንጂ ምን ትሆኑበታላችሁ? ቻሉት ይላል፣ ቻሉት። ከዚያ በኋላ ተመልከቱ፣ ወተንሥኦ ገሥጾሙ ለነፋሳት። ግን የፍትወትም ማለፊያ ጊዜ ያለው ያልፋል፣ እግዚአብሔር ያሳልፈዋል። ልጆቹን ተሰቃይተው እንዲቀሩ አያደርግም። ከዚህ በኋላ መጥቶ እንዲያውም ልንገራችሁ፣ ከጀግና አርበኛ የተወረወረ ፍላጻን ከመታገስ በላይ የገዛ ስጋን መቻል ከባድ። ያን መከራ ችሎ መጥቶ ለቅዱስ ጳኩሚስ ያንን አጠፋለት። እየሰገደ ቢሰግዱም ዝም፣ ቢጸልዩ ዝም፣ ቢጾሙ ዝም፣ እየዋሉ ቢበሉም ዝም፣ 10,000 ቢሰግዱ ኃጢአቱ ወይ ፈቀቅ። ኋላ አንድ ቀን ቅዱስ ጳኩሚስ መሬቱን እስከሚያጎደጉድ ድረስ በንባው መሬቱ እስከሚርስ ድረስ እየሰገደ ጌታዬ ኢየሱስ ክርስቶስ አንተን ብዬ ምን እየሆንኩ እንደሆነ ታያለህ አለው። ከዚያ በኋላ እሱ ደግሞ የዕለተ ዓርቡን ስቅለት አመጣና እኔ ለአንተ ብዬ የሆንኩትን ታያለህ አለው። ደግሞ ከዚያ በኋላ አላበጀሁም ጌታዬ፣ አንተን እከራከር ዘንድ አይቻለኝም፣ በቸርነት አግዘኝ አለው። ውልቅ አድርጎ አጠፋለን። እኛንም ፈተና እግዚአብሔር ውልቅ አድርጎ ያጥፋልን በእውነቱ ማለት ነው። ስለዚህ ባሕታውያንንም አሳረፋቸው፣ ከብዙ ጎዳና የተፈተኑትን ማለት ነው።